ናዚጋ ማኑስ ቢኒያም ከየት ከተማ መጣ? ከመተከል ቻግኒ መተከል ቻግኒ ኦሮሮራ መተከል ስንት ኪሎ ሜትር ነው ከዚህ ቻግኒ? አረንያ አዲስ አበባ 2 ቀን የፈጀብን እስከ አዲስ አበባ 2 ቀን ተሳክቶለታል። አጨብጭባ ከቻግኒ ድረስ መጥቶ ከመተከል የሚገርም ነው 2 ቀን አዲስ አበባ ድረስ ከዛ ሶስተኛ እዚህ አዲስ አበባ ቤተሰብ ዛደርን እሺ 3 ነን የመጣ ነው እዚህ 3 ናችሁ ከቻግኒ ከባድ ነበር አመጣጣችን ከበድ ይላል ማለት ያው ጭንቀትም አለ እኔ በጣም ምጨነቅ የነበረ ያው ገንዘብ ምንም አልተሳካም የነበረ ስንመጣ ተበዳረን ምናምን የመጣ ነው ተበዳድራችሁ የመጣችሁ በቃ ምንም ያሰብነው ቆይተናል ከምዝገባ በፊት ነው ያሰብነው ከይን ስንመዘገብ በፊት ነው ያሰብነው እና በቃ ምንም ስራ ተሰራለ አይከናወንም እሰራለሁ በቃ የለም ስለዚህ ፕሮግራም ብዬ ምናምን እሰራለሁ ያስኩ አገኘው ስል ምናምን ይጠፋል ብሩ የት እንደሚሄድ አላውቅም ደዌማሚን ተቀበል ተሸከም እኔ አንተን ህይወት ደህንነት እንድቀበል የብርሃን መልእክቴን ኢየሱስ ልቤና ማነህ አንተ ማነህ የሞት መንፈስ በልቶሎ በኢየሱስ በልታ በልቶሎ ቶሎ አለቅም ዛሬ ተይዛል በል መጨረሻ በል ቶሎ አትለቅም ስንት ዓመት ቆየ? ብዙ ዓመት 4 ዓመት በምንድን ነው ያዝከው? በእሱ ምክንያት እናትዬው ላሰቃይ ወይ እናትዬው ላሰቃይ በቃኝ እናትዬው በላሁን ሂዳ በሊድ በልቶሎ ሁሉ ዓመት ቆይቷል በላሁን ቆይቻለሁ እሱ ጋር በቃ ተወኝ ውጣ ከቤተሰቡ ውጣ እናቱን ልቀቅ ቤተሰቡን ልቀቅ ሰፈሩን ልቀቅ ጓደኞቹን ልቀቅ በልጣ በልቶሎ ባይ የመጨረሻ ባይ አልፍክም ሆኜ ያገኘኸኝ ከሰይጣን እጅ ሆኜ ያገኘኸኝ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ማኑስ ዳግም ከየት መጣ? ከኩየራ እዚች ጋር ተብያለሁ እዚህ ጋር አይኔ ውስጥ በል ህይወቱን ቀና አይኔ ውስጥ እዚህ አይኔ ውስጥ በል 3 ጊዜ ጩሁና ድምፅን አሰማና ልቀቀውና ውጣ በል ሁለት ሶስተኛ በኢየሱስ ጽዋ ከኔ ተለፍ ብትል እንኳን ሃይ ደህና ነህ? እግዚአብሔር ይመስገን። አይዞህ ከየት ሀገር መጣህ? ሆሳና